የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሰሞኑ የግብጽን ደጅ መጥናታቸው ይታወቃል። ይህንን ተከትሎ በማህበራዊ ሚዲያና በሌሎችም የዜና አውታሮች ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ የመጣውን የወደብ ጥያቄ ፍራቻ ከግብጽ ከለላ ለማግኘት መሄዳቸውን መነገሩን ተከትሎ የኤርትራ መንግስት የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ጉዞ እርዳታ ለመጠየቅ አይደለም በማለት አስተባበለው። በኢትዮጵያና ኤርትራ መካከል እየቀጠለ በወጣው ውጥረት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጽ ለ5 ቀናት ያደረጉትን ጉዞ አጠናቀው መመለሳቸውን ተከትሎ እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀናት በፊት በኢትዮጵያ የሕዝብ ተወካዮች ምክር ቤት ቀርበው የኤርትራን ጉዳይ በሚመለከት በሰጡት አስተያየት በተለይም በዩክሬንና ፊልስጤምን ያየም በውጭ ኃይሎች ድጋፍ አይተማመንም ማለታቸውን ተከትሎ የኤርትራ መንግስት ቃል አቀባይ ኤርትራን መደበኛ የዲፕሎማሲ እንቅስቃሴ በተለይም ከግብጽ ጋር ያላትን የተለመደ ግንኙነት ለማንቋሸሽና ኤርትራን የሌላ ሀገር ተላላኪ አድርጎ ለመሳል የሚደረግ ሙከራ ነው በማለት ያስተባበሉ ሲሆን ከግብጽ የጦር መሳሪያ እርዳታ እንዲሁም የደህንነት ከለላ ለመጠየቅ የሄዱት ኢሳያስ አፈወርቂ ፈጽሞ ለዚህ ጉዳይ አይደለም የሄዱት በማለት ያስተባበለው የኤርትራ መንግስት እንዲሁም ኢትዮጵያ በታሪክ በውጭ ኃይሎች ላይ ስትተማመን የቆየች ሀገር ናት ሲል ገልጿል። ከዚህ ጋር በተያያዘም በ1940ዎቹ የኢትዮጵያ አገዛዝ ወቅትም በወቅቱ ኤርትራን ከቅኝ ግዛት የመውጣት መብት ለማፈን የአሜሪካን ዲፕሎማሲያዊና ፖለቲካዊ ድጋፍ የኢትዮጵያ መንግስት ጠይቆ ነበረ ያለው መግለጫው ቀጥሎም በነጻነት ትግል ወቅትም የኢትዮጵያ አገዛዞች በኤርትራ የ30 ዓመት ነጻነት ጦርነት ወቅትም በመጀመሪያዎቹ 10 ዓመታት የአሜሪካና እስራኤልን ቀጥሎም የሶቪየት ህብረትና አጋሮቿን ግዙፍ ወታደራዊ ድጋፍ ተማጽኖ ነበር ያለ ሲሆን በግልጽ በአረብኛም መገናኛ ብዙሃን ላይ የተዘገበውንና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከለላ ስጡን አግዙን ኢትዮጵያ ልትወረን ነው በማለት የግብጹን አብዱልፈታህ አልሲሲን መማጸናቸውን የአረብ መገናኛ ብዙሃን የዘገቡትንም የኤርትራ መንግስት ፈጽሞ ውሸት ነው ሲል አስተባብሏል።